አንድ ግብረ ኃይል አቋቁሞ አንድን ፕሮጀክት በጋራ እንዲሰራ ማድረግ ቀላል ስራ አይደለም really በጣም ከባድ ስራ ነበረ ግን ደግሞ መሳካቱን ያሳየው ነገር አለ ሁሉም በተናጠል ትግል የትም እንደማይደርስ እየተገነዘበ የመጣበት ጉዳይ ነው ሁሉም እኔ ብቻ ነኝ የሚቸገረው እኔ ብቻ ነኝ ችግር ያለኝ ከማለት ወጥቶ የጋራ ችግር መኖሩን የተገነዘበበት ሁኔታ ያለው ስለዚህ ይሄን የጋራ ችግር በጋራ ቆመን ካልታገልን በስተቀር ለድል አንበቃም ለውጤት አንበቃም የሚል አስተሳሰብ ተፈጠረ እና ይሄ ደግሞ በጎጎኑ ነው ከአመት ከሁለት አመት በፊት ይሄን ማድረግ አንችልም እና አሁን አበረታች ሆነ ለህዝባችን ተስፋ የሚሰጥ ህልውናችንንም የማዳን ተስፋ አለን ወይ ብለን እንዳንዶቻችን ተስፋ እንድናደርግ ያደረገ ደግሞ ለውጥ በመምጣቱ ነው ይሄ ስብስብ መፈጠር የቻለው እና ለአንድ ፕሮጀክት የተፈጠረ ቢሆንም አጠቃላይ ግን ሂደቱ እና ይዘቱ የሚያሳየው ምንድነው የኢትዮጵያ የፖለቲካ ኃይሎች የተለያየ ማህበረሰብ የሚወክሉ የተለያየ አመለካከት የሚወክሉ ከዚህ በኋላ በጋራ ካልታገልን በስተቀር ለአሸናፊነትና ለዘላቂ ውጤት አንበቃም ብለው ትልቅ ተነሳሽነት ውስጥ የገቡ መሆኑን የሚያሳይ እና ችግር አልነበርም ማለልህም ከባድ ነበር ግን ተወተነዋል እና አበረታች ሁኔታ ተፈጥሯል ማለት ይቻላል አመሰግናለሁ አቶ ልደቱ እንግዲህ የዓላማ አንድነት በተወሰነ ደረጃ በተቋቋማችሁለት የተለየ አጀንዳ ዙሪያ እንዳላችሁ ከማን ከምን እንደመጣና ምን ያህል ዋጋ እንደተከፈለበት ይሄን ግብራይን ለማቋቋም በዝርዝር ገልጻችኋል አቶ አባይ ልምጣና ለምን ዛሬ ያደረጋችሁት ይሄንን እንግዲህ አብይ አህመድ አገዛዝ በየተራ ቢሆንም ኢትዮጵያ ላይ ማአት ማዝነብ ከጀመረ 8 አመቱ ነው ዛሬ ለምን ሆነ የተለየ ምክንያት አላችሁ ወይ አቶ አባይ አመሰግናለሁ መሳይ እርግጥ ነው ይሄ ያለፈው 7 አመታት የአብይ አገዛዝ የተሻለ ለውጥ ያመጣል ብሎ የተቀላቀለም የደገፈም ኃይል ከጊዜው ከመጀመሪያው ጀምሮ በዚህ ጉዳይ ላይ ያልተስማማው ኃይል እሱን እንደ ትልቁ የትግሉ ስልት ያመራሩ ስልት አድርጎ የተጠቀመበት አገዛዝ ነውና አብዛኛው ብንፈልገውም ያልቻልንበት ሁኔታ ነበር በኢትዮጵያ ውስጥ የአብይ አገዛዝ ወደ ስልጣን ሲመጣ በጣም ብዙ ኢትዮጵያውያን ፖለቲካ ኃይሎችም ትጥቀም በተቃውሞ የነበሩ ኃይሎች የተቀላቀሉበት ስርዓት ነበር አገዛዝ ነበር በተወሰነ ደረጃ በመጀመሪያው አካባቢ በየፊናችን ዛሬ ጄኖሳይድ ተፈጸመብን የምንል የመጣውበት ህብረተሰብ የትግራይ ህዝብም ሳይቀር እንደምታውቀው ቀሌ ድረስ ተኪዶ እናንተ ያገር ባለቤት ናችሁ ኢንጂን ናችሁ ሞተር ናችሁ ወርቅ ናችሁ ከተባለው በኋላ ነው ችግሩ እየጎላ የመጣው እንጂ ይሄ ስርዓት ለሁሉ አንድ ቦታ ላይ የወሰደው እርምጃ ለሌላው እንደሚተርፍ ይታወቅ ነበር ብዙ ልሂቃን በጥርጥር አይን ያዩት ነበር ግን ተስፋ ነበራቸው ካለፈው የተሻለ ይመጣል ብሎ ይጠብቅ ነበር እኔም ጨምሮ ብዙ ንከራከር ነበር በመጀመሪያው አካባቢ በኋላ ግን ገና ለገና መከላከያውን ይጠብቃሉ ብሎ ያሰባቸውን እና ጀነራል ሰዓረን ሲገደል የአማራ ክልል መሪዎች እና ዶክተር አምባቸውን ሲገደሉ እንደዚህ አይነት ምልክቶች ዞሮ በየተራ እንደሚደርሰን የሚታወቁ ምልክቶች ነበሩ ሮሮዎች ነበሩ ግን በጣም ከፍተኛ ድጋፍ ነበረው በመጀመሪያው ዙር ያ ድጋፍ ነው እንግዲህ ስንቅ ሆነ ያገለግለው ለተወሰነ ጊዜ እንደምታውቀው የሰሜን ጦርነት ተብሎ የህግ ማስከበር ተብሎ እናንተንም ጨምሮ ተባባሪነት ያገኘ ትልቅ ጥፋት ተፈጸመ ያን አንዳንዶቻችን ይሄ ነገር መልሶ የትኛውን ብሔርና የትኛውን ህዝብ እንደሚያጠቃ እንተነብ ነበር የፈራነው አልቀረም አሁን ቅድም እንዳልኩት በሌላ በኩል በሰሜኑ በፕሪቶሪያ ውል ይፈጽምና የ2 አመት የ3 አመት የማታለያ ጌም ይጫወታል ሌላ ኃይል ለማዳከም ደግሞ ያው እንደምታውቀው ቀደም ሲል ኦፍ ኮርስ በኦሮሚያ ከጄኖሳይዱም በፊት በጄኖሳይድ ደረጃ የሚገለጹ ችግሮች ነበሩ አሁን በስፋት እየሄደበት ያለው ያው የአማራው ህብረተሰብ ነው በአንድ በኩል ለማጣላትም ህዝቦቹንም እርስ በርሳቸው ለማጣላት የተሳካለት መስሎት የበጀተውን በጀት ያሰማራው ኃይል ቀላል አይደለም እንግዲህ አገሪቱ ሀብትና ህዝብ
አገር ቤት ነው ያለው። ስለዚህ በዚህ ምክንያት ምን ፈልጋቸው የሚደረጉ ንግግሮች ነበሩ ከግለሰብና ከቡድን ያልፉ አልነበሩ። ባለፈው ጊዜ የሰላም ለተስፋ የሚለው መግለጫ ሰምተ ይሆናል። በአማራና በትግራይ ልሂቃን በኦሮሚያና በሌሎች ልሂቃን እና አቶ ልደቱ አክቲቭሊ የሚሳተፉበት ሰዎችን ለማቀራረብ የተጀመሩ የተለያዩ ሙከራዎች ነበሩ። የነዛ ሙከራዎች ውጤትም ይመስለኛል ያሁኑ መሰባሰባችን። ስለዚህ ለምን አሁን የሚለው አንደኛው ሁሉም ተራ ደረሰው ነው። ለሁላችንም ደረሰ ነው። እንደውም ጨረስን እኛ ካሁን በኋላ ከኤርትራም ጋር ከአማራውም ጋር ከሌላ የኢትዮጵያ ህዝብም ጋር አንዋጋም ካሁን በኋላ ሰላም እንፈልጋለን ብሎ ለሰላም እየጠበቀ ያለው ቲዲኤፍም ትግራይም ሳይቀር አሁን እንደምታውቀው እንደገና ወደ ሌላ ዙር ዝግጅት ነው የገባነውና ስጋቱ በጦርነት ላይ ላለው የአማራና የኦሮሞ ህዝብ ብቻ ሳይሆን እረፍት ወስደዋል ለተባሉት ኃይሎችም ጭምር ያልደረሰባቸው ሌሎችም ኃይሎች ጭምር ሌላው ተጨማሪ ስጋት ኦፍ ኮርስ ሪጅኑን ነው ያየኸው ነው እንግዲህ አካባቢቱ የኢትዮጵያ ብቻ ሳይሆን የሱዳንም አሁን ደግሞ በጭራሽ ደግሞ በተለየ ሁኔታ የሚድል ኢስትም እነዚህን ሁኔታዎች ተደምረው በጣም ኃይለኛ ለዚህ ለኢትዮጵያ ህዝብ ሾርት ሞመሪ ያለበት ጊዜ ነበር። አይደለም ታስታውስ እንደሆነ የማስታወስ ችሎታው አጭር ነው ብሎ አስቦ የተለያዩ ውሸቶች እስካሁን ድረስም ኦፍ ኮርስ ወይ በጥቅም ወይ እውነት እየመሰላቸው ወይም ከአብይ በኋላ የሚመጣው ሰው በግልጽ ማየት ያቃተው ሰው በስጋት ላይ እንዳለ አሁንም ይገመታል። ግን አብዛኛው የህብረተሰብ ክፍል ምን ያህል ሚሊዮን ሲሞትና ሲፈናቀል ነው እዚህ መንግስት ላይ የሚነሳው የሚለው ጥያቄ ጊዜው ደረሰ ትግሉም ረዘመ። ኢትዮጵያ ውስጥ ያሉ ከስርዓቱ ጋር የተጠጉ ኃይሎችም የራሳቸው ለውጥ ያመጣሉ ሲባል አንድ ባንድ እየሸኘ ሌላ አዲስ አሽከር እያመጣ አዲስ አበባን በኮሪደር ልማት ለውጭ ሀገርና እዛ ለሚኖሩ ሰዎች ልክ ሰላም እንዳለ ልማት እንዳለ በማስመሰል አክሰስም የሌለው የእናንተንም ድምጽ የማይሰማ የሁላችንም ድምጽ የማይሰማ ህብረተሰብ ነውና አንዴ ድሮን አለኝ አንዴ ልማት አምጥቻለሁ አንዴ ስንዴ እየሸጥኩ ነው የሚሉት በጣም የተለያዩ የፕሮፓጋንዳ ሞኖፖሊውም አለው። ኢኮኖሚም በአንድ ስር ነው። በዚህ ላይ ደግሞ ከኢትዮጵያ ሀብት ብቻ ሳይሆን ኢትዮጵያን እንድትተራመስ እርስ በርሳችን እንድንተላለቅ የሚፈልጉ ኃይሎች በቢሊየንስ የሚያፈሱበት በተለይ ሁላችሁም የምትጠቅሱት የምድር መንግስት ኢትዮጵያን ማባለጉ ብቻ ሳይሆን ጭራሽ በመሬቱ በኢትዮጵያ መሬት ማሰልጠኛ ተሰርቶ የሱዳን ጦርነት ወደ ኢትዮጵያ ኢምፖርት ተደርጎ እንደገና ተጨማሪ ልቀት እንዲደርስ የሚያደርጉ ብዙ ልሂቃን አንተም ሚዲያ ላይ ሌላው ሚዲያ ላይ እየጻፉ እየተናገሩ እያስጠናቀቁ መቼ ነው ለተግባር የምንነሳው የሚለው ነገር አሁን ከመጻፍ ከማልቀስ ከመተንተን በላይ ሆነና ነገሩ የኢትዮጵያም ህዝብ እሮሮ ይኸው ጫፍ ደርሷል። የዓለም ህብረተሰብም ጭምር አሁን የተለያዩ የውግዘት የማስጠንቀቂያ ስራዎች እየሰራ ነው። በእኛ ግምት ሁሉም ነገር እንተው ያልነው ስንወያይባቸው የነበሩትን ነገሮች ቅድም እንዳልኩት ወደ አንተ ሚዲያ የማምጣትና የለማምጣት ጥያቄ የኔ ጥያቄ ራሱ በጣም ኤሌመንተሪ ጥያቄ ነው። አሁን ቅድም እንደተባለው አሁን የኔም ያንተም ያቶ ልደቱም ወገን አገር ሳይኖረን ሰው ሳይኖረን ሊቀር አይገባም። ስለዚህ የጥፋቱ መጠንም እያደገ መጣ። ዓለም አቀፍ ህብረተሰቡ ምንም ጫና ያደርግም ያው እንደምታየው ነው በራሱ ነገር ተጠምዷል። ስለዚህ ጎረቤታችንም እየታመሰ አገሪቷ እየተከበበች እርስ በርሳችንም እየተላለቅን ጊዜው አሁን ነው። ይልቁንስ ቆይተናል። ቅድም እንዳልከው ይሄ ነገር ቀደም ብሎ መጀመር የነበረበት ነው። አንተም በብቻ ስትጮህ እኛም ዋሽንግተን ስንሰለፍ ቅድም እንዳልኩ ለየብቻችን ይሄ ነገር አሁን አይ ቲንክ አንድ ኮንሰንሰስ ላይ እየደረሰ ይመስለኛል። ልሂቁም ዳያስፖራውም አገር ቤት ያለውም አይ ቲንክ አሁን ከዚህ በላይ መሸከም አይቻልም። ከዚህ በላይ ሌላ ኃይልም መፍትሄ የሚሰጥ አይመስለኝም። እኛ ራሳችን የምንችለውን ሁሉ አድርገን በኋላ ልዩነቶቻችንን በሰላማዊ መንገድ መፍታት አለብን የሚለው ግፊቱ ይመስለኛል። አለፈ፣ በጣም አለፈ። ሞቱም ሚሊዮኖች ሲፈናቀሉ፣ ሚሊዮኖች ሲሞቱ፣ ሴቶች ሲደፈሩ ይሄን ሁሉ አለፈ። እሱ ያሾፉብናል። አንዴ ሴቶች የተደፈሩት በወንድ ነው ይልሃል። ሁላችሁም በየሚዲያችሁ እንደምታቀርቡት በጣም የተለያየ ቀልድ ኢትዮጵያ ሰለቸው።
ሞከረ እኮ ለመሰለፍም ሞከረ። እዛም እጁም እግሩም ታስሯል፣ አፉም ተለጉሟል። አሁን እኮ ነፃ ሚዲያ ያለ መሰለፍ ያለ እንደው የጦርነቱ ሰለባነን የምንለው በትግራይ እኮ ሰልፍ ይደረጋል። ወታደሩ ይሄ ጎደለኝ ብሎ ሰልፍ ያደርጋል፣ ተቃዋሚው ሰልፍ ያደርጋል። ኢትዮጵያ ውስጥ አብይንና አገዛዙን የሚቃወም ምንም ነገር ማድረግ አትችልም። ስለዚህ አማራጩ ተሟጠጠ። ስርዓቱም ረዳን ራሱም እየገፋ ለዚህ ያደረሰንና ቆይቷል። እውነት ነው። በጣም ሁላችንም የምንወስደው ኃላፊነት ይሄው ነው። አንዱ ሲጨፈጨፍ በጎን ሌላውን እያየን ለየብቻችን እየሮጥን የምናሸንፍ እየመሰለን ብዙ ርቀት ሄደናል። ይሄን ስልህ ግን እያንዳንዱ ካንተ ጨምሮ ይሄን ስርዓት በመታገል እኮ ኦሬዲ አመታት አስቆጥረናል። አሁን የደረስንባት አንድ ነገር ግን የዓለምም ህብረተሰብ እኛ አንድ ላይ ካልተሰባሰብን ጉዳይ አይደለም። ባለቤቱ ነው የመጀመሪያው ሰው። ከሰማይ በታች ያለው ልዩነት በሙሉ በውይይት ሊፈታ ይችላል። ጦርነት እንኳን ተደርጎ ዞሮ እኮ በፕሪቶሪያ ነው ያለቀው፣ አይተዋል። አሁንም ቢሆን እርስ በርሳችንም ይሁን ከስርዓቱ ጋር ተጋጭተንም ተላለቀንም መጨረሻው ወደ ጠረጴዛ ከሆነ ይሄንን ጫና ለመፍጠር የሚያስችል አቅም አለ በዲያስፖራውም በውስጥም። ስለዚህ እኛ አለንልህ ስንለው ስናስተባብር የተለያዩ ትግሎች አሉ። መስዋዕትነትም እየከፈሉ ያሉ መሬት ላይም ህይወት እየከፈሉ ያሉ ኢትዮጵያውያን አሉ። ለነሱንም ተስፋ የሚሆነው በእነሱ ላይ በስርዓቱ ላይ ጫና ሳድረን የዓለም ህብረተሰብም ኢትዮጵያውያንም አብረን ስንሆን ይሄ ፍርሃቱ ያለቀቀን ፍርሃት አለ። ከአብይ በኋላ ኢትዮጵያ ትፈርሳለች ወይ? ኦሬዲ ፈርሳለች ኢትዮጵያ። የትግራይ ህዝብ ሂድ ተብሎ እኮ ሄደዋል። እኔ የምጠይቀው አሁን ከኢትዮጵያ ጋር እንዴት እንኖራለን የሚል ጥያቄ ነው ኢንተርቴን እያደረኩ ያለሁት። አገሪቱ አልፈረሰም አይባልም። መሬቱ ተቆርሶ ሌላ ሀገር ተሰጥቷል። የውጭ ሀገር ማሰልጠኛ ሆኖ ሌላ ጦርነት እየታደመ ነው። በኢኮኖሚም በፖለቲካም በማህበራዊ ጉዳይም አገሩ ምስቅልቅሉ ወጥቷል። ህዝቡ ተሰደዋል። ጎረቤቶች ሁሉ ኢትዮጵያን በነበረችው ትንሽ ቀጭኗ መስመር መገናኘት ቀርቷል። ከሶማሊያም ጋር ከኤርትራም ጋር ከሱዳንም ጋር ምን የቀረ ነገር አለና እንዳላበዛው ዋናው አጭሩ ነገር ለምን ዋይ ናው የሚለው በቃ ተርኒንግ ፖይንት ወይ ማለቅ ነው፣ አገሪቱን ፈርሳ ማየት ነው፣ ወይ አገሩንና ህዝቡን አስተባብሮ በጋራ የመረጥነውን የየግላችንም ያመጣናቸው እያንዳንዱ የሚያነሳውን ጥያቄ ቁጭ ብሎ በጠረጴዛ ተደራድሮ ማስተካከል ነው ለማለት ነው። አመሰግናለሁ። በጣም አመሰግናለሁ አቶ አባይ። እንግዲህ ልደቱ ምናልባት ስለሞቱት ስናነሳ በዚህ አጋጣሚ በደቡብ ኢትዮጵያ በጋሞ ወደ 100 በላይ ሰዎች በመሬት ናዳ አልቀዋልና ስለነሱም የሚጮህ ወይም ደግሞ ሀዘኑን የሚገልጽ መንግስት የለም። ከዛ ይልቅ ግን በተለያዩ ከተሞች እየዞረ ሳይክል መንዳትና ሌሎች እንቅስቃሴዎችን በማድረግ ነው ሰው የሚሞትባትም ሀገራት መስለን ባሪስ ያሉ ሰው አለቀ። እንደዚሁ በአቤ ዶንጎሮ ወለጋም እንደዚሁ በርካታ ሰላማዊ ዜጎች ነው የተገደሉትና ያሳዝናል። ያለንበት ሁኔታ እንዳሉት ጊዜው አሁን ነው፣ ከምንም ጊዜ በላይ ረፍዷል እንጂ አልዘገየም የሚለው ነው። ልደቱ እንደው ስለ ግብረ ኃይሉ እንደው ምን አይነት ተግባራት ልታከናውኑ ነው የተቋቋማችሁት? እንግዲህ ሰልፍ ነው፣ በበይነመረብ ሰልፍ ባለፈውም ተዘጋጅቷል። አሁን በአይነቱ ልዩ የሆነ ሰልፍ በበይነመረብ የሚዘጋጃል። ከዛ በኋላ ደግሞ በአካል በዲሲና በዋሽንግተን የሚካሄድ ነው። ግብረ ኃይሉ እነዚህን ተግባራት ባሻገር ሌላ ተልዕኮ አለ ወይ? እናንተስ ሚናችሁ ምን ሊሆን ይችላል? በዚህ አንጻር የግብረ ኃይሉስ እድሜ ሰልፎቹን ካዘጋጀ በኋላ እድሜው የሚያከትም ነው? እስቲ እንደው እዚህ ላይ ማብራሪያ ልደቱ። አመሰግናለሁ መሳይ። መጀመሪያ ያልከው ይሄ ወገኖቻችን ላይ በደቡብ የተፈጠረው የሞት አደጋ እውነቱን ለመናገር አሳዛኝ ነው። መጀመሪያ ላይም ሀዘናችንን መግለጽ ነበረብንና በጣም የሚያሳዝን ነው። ስለዚህ ቤተሰቦቻቸውን ላጡ ሁሉ መጽናናትን እንመኛለን። አንዱ ችግር የጠቅላይ ሚኒስትር አብይ አገዛዝ ወደ ኢትዮጵያ ከመጣ በኋላ አንዱ ትልቁ ችግር ሞትን ነው ያረከሰብን። ሞት ዜና የማይሆንበትን ሁኔታ ነው የፈጠረው እና እርግጠኛ ነኝ አሁን ዛሬ የተከሰተው ነገር ሜቢ ከ7 ከ8 ዓመት በፊት ተከስቶ ቢሆን ኖሮ ትልቅ አገራዊ ሀዘን ሆኖ ሁላችንም በዛ ጉዳይ ነበር የምንጮኸው። ግን አሁን በሚሊዮኖች የሚያልቁበት ሀገር፣ በመቶ ሺዎች የሚያልቁበት ሀገር፣ የሚሰደዱበት ሀገር፣ ሞት በየቀኑ
በየተራ ለሁሉም የሚደርስበት ሆነና ሞትን አረከሰብን። ሞት ዜና የማይሆንበት ሁኔታ ነው የተፈጠረው እና የሚያሳዝን ነው ማለት ነው። እና መጀመሪያ ነበር እንደውም ማንሳት የነበረብንና ዘግይተናል። ምክንያቱም ደነዘዝ በቃ ሞትን ተለማመድ የሚደንቀን ነገር አልሆነምና የሚያሳዝን ነው። ሁለተኛ ዋና ያነሳው ጥያቄ እንግዲህ ምንድነው ይሄ አንድ ፕሮጀክት ወይም መርሃ ግብርን ለማስፈጸም የተቋቋመ ግብረ ኃይል ነው እና ሁለት ነገሮችን ነው ከፊታችን ለመፈጸም እየተዘጋጀን ያለ ነው። አንደኛው የበይነመረብ ትዕይንተ ህዝብ ነው። እዛ መግለጫችን ላይ በግልጽ እንዳስቀመጥ ነው በዚህ ትዕይንተ ህዝብ ከ15 እስከ 20 የሚሆኑ በኢትዮጵያ ፖለቲካ በጣም ተጽዕኖ ፈጣሪ የሚባሉ በዋናነት ተጽዕኖ ፈጣሪ የሚባሉና በአገሪቱ ውስጥ ያሉ የተለያዩ የፖለቲካ ቅራኔዎች የሚወክሉ ሰዎች ንግግር ያደርጋሉ። ይሄ ቀላል ስራ አይደለም። ይሄን በማድረግ ምንድነው ማሳየት የምንፈልገው የኢትዮጵያ የፖለቲካ ሰዎች የፖለቲካ ኃይሎች አሁን ላይ ካለፈው በተለየ ተባብረው በመቆም አገዛዙን ለመታገል ምን ያህል እንደቆረጡ ምናሳይበት መድረክ ነው የሚሆነው ማለት ነው። እና በዚህ መድረክ በሚሊዮን የሚቆጠር ህዝብ ተሳታፊ ይሆናል ማለት ነው። ለምሳሌ በእቅዳችን ያስቀመጥነው በቀላሉ ከ1 ሚሊዮን በላይ ተመልካች በዩቲዩብ በቀጥታ እንዲከታተለው ከ10 ሚሊዮን ያላነሰ ህዝብ ደግሞ በሳተላይት ቲቪ የሚከታተለው ይሆናል። ይሄ በጣም ኮንሰርቫቲቭ ሆነን ያቀረብነው ግምት ነው። ምክንያቱም በሳይት አስታውሳለሁ ባለፈው ያካሄድነውን ትዕይንተ ህዝብ 100,000 ሰው በዩቲዩብ ይመለከተዋል ብለን ከ850,000 በላይ ህዝብ ነው የተመለከተው። ይሄ በጣም ሰፊ በሆነ ስብስብ የሚካሄድ ነው። በጣም ሰፊ የሆነ ቅስቀሳ የሚካሄድበት ነው እና በብዙ ሚሊዮኖች የሚያዩት እንደሚሆን ጥርጥር የለውም።